አንድ ገቢ 9 አይነት ወጪ እንዴት ይቻላል? እንዴትስ ደግሞ ይህንን መቆጣጠር ይችላሉ? በተለይ በዓል ላይ አሁን ፋሲካ ነው። ፋሲካ ብዙ ነገር ወጪ ይጠይቃል። ዶሮ አለ፣ እንዲሁም ደግሞ የትምህርት ቤት ክፍያ አለ፣ የትራንስፖርት አለ፣ ነዳጅ ጠፍቷል፣ ኦቨር ጨምሯል ትራንስፖርት። እነኚህ ነገሮች እንዴት መቋቋም ይቻላል? አንድ ደሞዝተኛ እነኚህ ነገሮች እንዴት መቋቋም ይችላል? ምንስ ብናረግ ነው እነኚህ ነገሮች መቋቋም የሚችሉ ምለው የተወሰነ ፖይንቶች እናያለን። አንደኛ ላይ የምናየው ጊዜ አለ ወይ? አሁን የሚሰራ ደሞዝተኛ ሆነ የሚሰራ ስራ ላይ ጎን ለጎን ለመስራት የሆነ ስራ ለመስራት ጊዜ አለ ወይ? ያ ጊዜ ካለ ያቺ ጊዜን በትክክል መጠቀም ትችላለህ። ያቺ ጊዜ ማድረግ ላንተ የሚያስፈልጉ ነገሮችን ማሻሻል። ለምሳሌ 2 ሰዓት ካለ ላቺ 2 ሰዓቷ ህይወትን ለመቀየር ከዚህ ውጥረት ውስጥ ለማውጣት ምን ማድረግ አለብህ? ትፈልጋለህ ወይ? ትልቁ ጥያቄ። ከፈለኩ ያቺ 2 ሰዓት ምን ማድረግ አለብህ? ማድረግ ያለብህ ሁሉ ነገሮችን አርክ። ለማሻሻል ነው፣ ህይወትን ለማሻሻል ስትል ነው እንጂ ማንንም አስገድዶ አይደለም። ራሴ በራሴ አስገድደ ህይወትን ለማሻሻል። ሁለተኛ ላይ ደግሞ ያለ ስልክና ያለ ኢንተርኔት ተጠቅመ ምን ነገሮች በስልክና በኢንተርኔት መስራት ትችላለህ? የተለያዩ ኮንተንቶች 1 አመት 2 አመት 3 አመት 4 አመት እንደዚህ ብታስቀጥል የተለያዩ ነገሮች እየሰራ በስልክ አሁን ካለበት ውጥረት መላቀቅ ትችላለህ። ምችል ከሆነ አድርጎ ወይ ደግሞ በስልክ የተለያዩ ነገሮች መማር ትችላለህ ማለት ነው። ሶስተኛ ደግሞ ተነሳሽነት አለ። እነኚህ ህይወትን ውጥረት ውስጥ የገባ ህይወትን ለመቀየር ተነሳሽነት አለ ወይስ ስራ ትገባለህ፣ ስራ ትሄዳለህ፣ ትመለሳለህ፣ ትተኛለህ፣ ትነሳለህ? እንደዛ እነዚህ እያረክ ህይወትን ለመቀየር ጥረት እያረክ ነው ወዳጄ። በዚህ ሁኔታ አይቀየርም። ተነሳሽነት አለ ህይወትን ለመቀየር በቃ እሰራለሁ ብለህ ተነሳሽነት አለ ካለ ያቺ ጊዜ ተጠቅመ ስራበት። እንዲሁም ደግሞ አካባቢን አጥና። አካባቢ ላይ ምን ጓደኞቼ የበፊት አብረ የተማርካቸው ምን እነኚህ ነገሮች ምን እየሰሩ ነው? ምን አይነት ስራ ላይ ነው ተሳተፉት? እነሱን ትርፍ ሰዓት መስራት የሚችለው ስራ አለ ወይ? ብዙ አይነት ስራዎች እኔ ራሱ ሊጠቁማችሁ ይችላል። ግን ቴክስት ላይ አስቀምጡልኝ፣ ቴክስት ጻፉልኝ። አለ ወይ ብላችሁ ጠይቁ። የተለያዩ ስራዎች ሰዓትን ቦታ ሳይገድብ መስራት የሚችሉ ስራዎች አሉ። የተለያዩ ስካሞች ላይ ስራና ተበላ እያልክ አይደለም። የተለያዩ ስካሞች አሉ። ስካም ተበልተ ደግሞ ጭራሽ ሌላ ነገር እንዳትሆን ማለት ነው። ከነዛ ውጪ እነዚህ ነገሮች ስለ ደግሞ ሁሉ ስራ ስካም እንዳይመስል አሉ። እርግጠኛ የሆኑ ስራዎች አሉ፣ የሚገራርሙ ስራዎች አሉ፣ መሰራት የሚችሉ ስራዎች። እነኚህ ነገሮችን ጠይቅ። ሌላ ደግሞ ትልቁ ሀቢት ልማድን አስተካክል። የቀን ልማድን ወይ ልማድን የምትውለው ውሎች ነው፣ የሚደጋግሙ ነገሮች ነው። ሰው ደጋገምኮ ነገር ውሸትም ሲደጋገም እውነት ይመስላል ነው፣ እውነት ይመስላል። ስለዚህ የምታረገው ድርጊቶችን ሁላ ሀቢት ስለሚሆን እነሱን ተጠንቀቃቸው። ከቻልክ በየቀኑ 1% ራሴን ለማሳደግ 1% ራሴ ላይ ስራ። ያንን ካረኮስ ህይወትን ሙሉ በሙሉ መቀየር ትችላለህ፣ ማሻሻል ትችላለህ። ካሁኑ ስቃይ፣ ከቤት ኪራይ፣ ከበዓል ሲመጣ ከዶሮ ብዙ አይነት አሜቶች አሉ አላይ ወይ ፋሲካ ብዙ አይነት ነው ያለው። እነኚህ ነገሮችን ለመቀየር ጥረት ካረክ እርግጠኛ ነኝ መቀየር ትችላለህ ወዳጄ። ይቻላል ካልክ ያው ይቻላል፣ አይቻልም ካልክ ደግሞ አይቻልም። ቻናሉ ሰብስክራይብ አድርጉ። ወዳችኋለሁ። አመሰግናለሁ።